አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ጓደኞቼ እንዴት ዋላችሁ? ደህና ዋላችሁ? እኔ ጋር ሰላም ነው አልሐምዱሊላህ። ጤና አፍያ ስራ እንዴት አድርጎ ይዟቸዋል? እኔ ጋር ወላ አልሐምዱሊላህ ሰላም ነው። እንዴት ናችሁ? እንዴት ዋላችሁ? እንዴት አረፈዳችሁ? ወላ አልሐምዱሊላህ እኔ ጋር ሰላም ነው። እንዴት ናችሁ? ጤና አፍያ ስራ እንዴት አድርጎ ይዟቸዋል? ጓደኞች ዛሬ ማለት ነው ይመጣልኝ ነገር እስቲ ላካፍላችሁ ብዬ ነው። አፉ በሉኝ ኢንሻአላህ። እና ጤና አፍያ ስራ እንዴት አድርጎ ይዘዋቸዋል? ወላሂ አልሐምዱሊላህ እኔ ጋር ቆንጆ ነው አልሐምዱሊላህ። እና ስራስ እንዴት ነው? ወላሂ አልሐምዱሊላህ ጓደኞቼ ሁሉም እኔ አልሐምዱሊላህ ሰላም ነኝ። ጤና አፍያ ስራ ቤተሰብ ሁሉም ሰላም ነው ወይ? እኔ ጋር አልሐምዱሊላህ ረብል ዓለሚን ሽኩር ይገባው ለአላህ ቆንጆ ነው። እኔ የምላችሁ ዛሬ አንድ ጥያቄ መጣልኝ። ለምን አላማክራቸውም አልኩኝ። አሁን ይሄ በስግደት ማለት ነው። እስቲ እናንተ ያተረፋችሁትን ትሩፋት ንገሩ፣ ለእኔም ልነግራችሁ ነው። ምንድን ነው ያገኛችሁት? ምንድን ነው እስቲ ትሩፋት ያገኘነው ትሩፋት ምንድን ነው? እሱ እንወያይ እስቲ። ጻፉልኝ፣ መሴጅ ጻፉልኝ፣ አየዋለሁ። እኔም ደግሞ ያተረፍኩትን ልነግራችሁ ነው ስላችሁ። ምንም ያኔ ያተረፍነው ትሩፋት ማለት ነው ምንድን ነው? ሰብር ዱንያ ምንድን ነው? እስቲ ያተረፍነው እስቲ ትሩፋታችን የእናንተ ያተረፋችሁ ትሩፋት ንገሩኝ እስቲ። እኔም ያተረፍኩትን ትርፍ ልነግራችሁ ነው ኢንሻአላህ ቢኢዝኒላህ። እና ደህና ናችሁልኝ ወይ? ጤና አፍያ ስራ ወላ አልሐምዱሊላህ። እኛ ጋር ወላ አልሐምዱሊላህ እንደዛ ነው። እስቲ ያተረፋችሁት ነገር ንገሩኝ። እኔም ያተረፍኩት ትርፍ ልነግራቸው ነው። ያኔ አረብ ሀገር ላይ ምን አተረፍን? ሰብር ዱንያ ወላ ምንድን ነው? እስቲ ያተረፍነው እንጨዋወትበት። እሺ ያኔ የሁሉም ይለያያል። ወላሂ ያተረፍነው ነገር የለም ማለት አይደለም፣ ለማለት ፈልጌም አይደለም። ግን ምንድን ነው ያተረፍነው ትሩፋት ነው እንጂ ያተረፍነው ነገር ሊኖር ይችላል በእርግጥ። እና እንደዛ ነው ጓደኞቼ። አላህ ባላችሁበት ይጠብቃችሁ። እኔም ያተረፍኩበት ትሩፋት ልነግራችሁ ነው። አሁን አዲስ የመጣችሁም አብሽሪ፣ እንደዛ ስል እንዳትደነግጡ። ምንም የሚያስደነግጥ ነገር የለውም። አላህ ያበርታችሁና ሰርታችሁ ትርፍ ይኖረዋል። እርግጠኛ ነኝ ይኖረዋል፣ ግን የለውም ማለቴ አይደለም። እና አብሽሪ፣ አዲስ የመጣችሁም አላህ ከጎናችሁ ይሁን። ከንፈራችሁ ነክሳችሁ ስሩ፣ በርትታችሁ ስሩ። ከዛ ያሰባችሁት አዲስ ያሰባችሁት ይዛችሁ ትገባላችሁ ኢንሻአላህ ቢኢዝኒላህ። እና እንደዛ ነው ጓደኞቼ። እስቲ ግን ጻፉልኝ፣ ማወቅ ፈልጌ ነው። እሺ እኔም ያተረፍኩት ትሩፋት ልነግራችሁ ነው። እና እንደዛ ነው ጓደኞቼ። አብሽሪ ኢንሻአላህ ለኸይር ነው። ወጣንበት አላማ አላህ ያስተካክልን። ዱዓ ያረግን ወደ እሱ የተመለስን ወደ አላህ የተመለስን ዱዓ ያደረግን ቤተሰቦቻችን አንተ ጠብቅልን እያልን ሰርተን ለአገራችን አላህ ያብቃን ጓደኞቼ። እንደዛ ነው። ትናንትናም ደግሞ እንደዚህ አይኔ ያሞኛል። ስለዚህ አይኔ ያሞኛል። ሽቦ የት ነው የታከምኩበት ቦታ ነው ወይ ወላ የት ነው መውጣት ያለበት ብዬ ጠይቂያችሁ ነበር። አልጻፋችሁልኝም፣ ግን አላየሁትም። ዛሬ አላደረሰኝም ነበር። እና እንደዛ ነው ጓደኞቼ። አሁንም ከተመቻችሁ ጻፉልኝ። አላህ ከጎናችሁ ይሁን። እና እኔ የምለው አንድም ደግሞ ጥያቄ ያለኝ አፉ ጥሉኛላችሁ፣ ግን ካጠፋ ማለት ነው። እኔ በምንም ተአምር ማጥፋት አልፈልግም። ያኔ የተሰባበረ አማርኛ የተሰባበረ ይሁን እንጂ የተሰባበረ ከተናገርኩኝ ነው እንጂ ምንም ለማንም ለማስቀየም እኔ አልፈልግ ሰው ነኝ። አላስቀይማችሁም ኢንሻአላህ። ማንንም ሊያስቀይመኝ አልፈልግም። ግን ምንድነው መሰላችሁ፣ እንደውም ከደረሰ ማለት ነው ይሄ ነገር ለአዶናይ ያድርሱልኝ። ምንድነው መሰላችሁ፣ ይሄ የሚረዳ ሰው ሁሉ ማለት ነው እኔ በአይኔ ሳይ ከተማ ብቻ ነው፣ ከተማ ላይ ያለ ሰው ብቻ ነው የሚረዳ ሰው ማለት ነው። ገጠር ጎራ ብላችሁ ለምን አታዩዋቸውም? የገጠር ሰዎች ወላሂ ነው የምላችሁ፣ ገጠር ላይ በጣም የተጎዳ በጣም የተቸገረ ሰው ሞልቷል። ወላሂ ነው የምላችሁ።
ከሚገርማችሁ ነገር ማለት ነው እኛ ሰፈር ላይ ጎረቤታችን ነው እንደው ግፋ ቢል ከኔ ካለሁበት ቤት ሁለት ሶስት ቤት እንትን ቢል ነው ቢከፍት ነው። አንድ ልጅ አለ ወላሂ በመሬት ነው የሚሄደው። በቃ ጭቃ በሆነ ሰዓት በጭቃ ፀሐይ በሆነ ሰዓት በፀሐይ ማለት ነው። ከመሬት አይናገርም፣ ንግግር አይናገርም። የተንፋቀቀ ነው የሚሄደው እና ምንድነው አንድ ዊንቸር ራሱ የሚገዛለት ሰው አላገኘም። ይኸውላችሁ እንደዛ የተቸገሩ ሞልተዋል። ወላሂ ነው የምላችሁ። እና ስለዚህ ከተማ ብቻ አሁን አልሐምዱሊላህ ከተማ አላህ ይስጣችሁ፣ አላህ አጅራችሁን ይክፈላችሁ። የከተማ ያሉትን እውነቴን ነው ወላሂ በጣም ነው አላህ አጅራችሁን ይክፈላችሁ። በጣም እየረዳችኋቸው ነው። ግን ገጠር ላይ ማንም ያያቸው የሌለ አሉ በጣም የተጎዱ። አንድ ቀን እንረዳለን ብላችሁ ወጣችኋል። እስከ ወጣችሁ ድረስ ገጠርን ብታዩዋቸው ባይነኝ። እሺ የትም ሀገር ይሁን የትም ገጠር ላይ ማለት ነው። እውነቴን ነው የምላችሁ። እና ስለዚህ ጎራ ብትሉ አዶናይ የመሰለ አላህ አጅርህን ይክፈልክ። በጣም ከልብ አላህ ይስጥክ። አላህ ገና የበለጠ ነገር የምትደርስ ልጅ አላህ ያድርግክ። እና ጎራ ብትሉ ወደ ገጠራማ ቦታ የትም ይሁን የትም፣ እኔ የትም ሀገር አላልኩም፣ እኔ አገሬ ብቻ አላልኩም፣ ሁሉም ቦታ የተቸገሩት ላይ ጎራ ብላችሁ ብታዩዋቸው ገጠር ቦታ እንደው አይታችሁ እንኳን ብትወጡ ባይነኝ። አላህ ከጎናችሁ ይሁን። ካጠፋ ይቅርታ፣ አላህ ይጠብቃችሁ። አንቺ ለምን አላረክሽም እንዳትሉኝ፣ አንቺ ለምን አልገዛሽለትም እንዳትሉኝ። ለምን መሰላችሁ? ለኔ ችግር፣ ለኔ ቤተሰብ፣ የራሴ ችግር ራሴ ነኝ ማውቀው። ለምን የራሴ ችግር ራሴ ነኝ ማውቀው። ስለዚህ እናንተ ለምን አንቺ አላረክሽለትም? ብቻዬ የማልችለው ነገር ነው፣ አልችልም ብቻዬ። ስለዚህ በሰፈራችንም ደግሞ ብዙም ሴቶች እንደዚህ አረብ ሀገር ብሎ የወጡ አልገጠመኝም እስካሁን ድረስ። እና ስለዚህ ወደ ገጠራማ ቦታ ጎራ ብትሉ ብታዩዋቸው ባይነኝ። አላህ ከጎናችሁ ይሁን። አንድ ልጅ ነበረ የኛ ሀገር ልጅ ወደ ጉንችሬ አካባቢ ነበረ። የዛሬ 2 ዓመት ላይ የዛሬ ዓመት ላይ ያያቸው ነበረ ድሃዎቹ። አሁን ድሃ የሆኑት የሚበሉ የሌላቸው ጾም ማፍጠር የሌላቸው ነበሩ። እሱ አሁን ደግሞ የለም፣ እንጃ የለም፣ አሁን አታየኝም፣ የለም። እና ስለዚህ አላህ ያኑረው ኢንሻአላህ፣ አላህ ይጠብቀው። እና ገጠራማ ቦታ ጎራ ብላችሁ ብታዩዋቸው የተቸገሩት የታመሙት፣ እንደው የተቸገሩት ችግር የለም፣ የታመሙት የሚበሉት ያጡ የሚለብሱት ያጡ ወላሂ በዚህ ዘመን በዚህ ሰዓት ማለት ነው ሞልተዋል። እና ገጠራማ ቦታ ጎራ ብላችሁ ይዋችሁ ባይነኝ። ካጠፋ ይቅርታ። ስሜ ፎዚያ ነው። እሺ አላህ ይጠብቃችሁ ባላችሁበት፣ አላህ አጅራችሁን ይክፈላችሁ። በዚህ ንግግሬ ደግሞ የተቀየማችሁኝ ካላችሁ አፉ በሉኝ። ወዳቸዋለሁ። እኔም ደግሞ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። እውነቴን ነው የምላችሁ። እኔ ምናልባት እንደው ይሄኛው ሰብስክራይብ አድርጋችሁልኝ ላይክ አድርጋችሁልኝ ሰው ከሆንኩኝ ማለት ነው ወላሂ ነው የምላችሁ በሰፈሬ በጣም የሚረዱ ሰዎች አሉ። እነሱን እረዳበታለሁ አገሬ ከገባሁ ኢንሻአላህ ቢኢዝኒላህ ብዬ ማስብ ሰው ነኝ ኢንሻአላህ። ይሄ ኢትዮጵያ ትንሽ ነቃ ብሎ ሰርቶ ሰብስክራይብ አድርጋችሁኝ ደስ ብሎኝ ከሆነ ወላሂ ነው የምላችሁ የተቸገሩ ተረዳበታለሁ ኢንሻአላህ። ደግሞ እኔ በጣም ነው ደስ የሚለኝ፣ በሱ መሳተፍ ነው የምፈልገው። እንደዛ ነው ጓደኞቼ። ካጠፋ ይቅርታ፣ አፉ በሉኝ። አላህ ይጠብቃችሁ ባላችሁበት፣ ወጥቶ ከመቅረት አላህ ይጠብቃችሁ። ሀጃችሁን አላህ ያውጣው። እኔ ምንም በቃ የዛሬ ደግሞ ትንሽ ቀልቤን ያሰበው ይሄ ነበረ። አዶናይ አድርሱልኝ። ትንሽ አንዳንዴ ጎራ ብላችሁ ገጠራማ ቦታ እዩት። ካጠፋ ይቅርታ አሁንም እሺ። እና ሰላም ሁኑልኝ። አላህ ከእናንተ ጋር ይሁን። ወዳቸዋለሁ። እንደገና ደግሞ በአረብ ሀገር ሰርተን ለፍተን ያገኘነው ትሩፋት ንገር እስ ላይ እንደሆነ ያኔ ምሳሌ ምን እንደሆነ በቃ ንገሩኝ። የኔውም ልነግራችሁ ነው ኢንሻአላህ። ቻው። ወዳቸዋለሁ።